ይህ የንጉስ ፊልም ፕሮዳክሽን የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከፍተኛ የተባለው መሬት መንቀጥቀጥ አሁን ከደቂቃዎች በፊት በኢትዮጵያ ተከስቷል። ኮሪደር ልማት ጋር በተያያዘ የሚፈርሱ ሰፈሮች እየጨመረ መምጣቱ እየተሰማ ነው። የዶላር መጨመርን ተከትሎ ዘይት እንደዚሁም ደግሞ ጤፍ እናንተ ሰፈር ስንት ገባ? በሀገር ደረጃ የተመዘገበው ከፍተኛ ውጤት 5 እጥፍ ጨምሯል። ውሉ ካበቃ በኋላ ሌላ አከራይ ሊመጣ ይችላል። ደግሞ የተሻሻለው የትራፊክ ደንብ መተላለፍ ቅጣት ዋጋ የተጋነነና ነባራዊ ሁኔታን ያላገናዘበ ነው ሲሉ ቅሬታቸውን ገልጸውልናል። በሰላማዊ ሰልፍ ሽፋን አዲስ አበባን የሁከትና የብጥብጥ ማዕከል ለማድረግ የሽብር ተልዕኮ ተቀብለው በህቡ ሲንቀሳቀሱ የነበሩ ቡድኖች ሴራ መክሸፉን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀ። ገንዘብን ትከፍለኛለህ? አከፍለኝ። እከፍላለሁ። መቼ አልከፍልም አልኩኝ ማለት አይጠበቅብህም። አልከፈልክም ማለት በማን አለብኝነት አልከፍልም ማለት እና አስረው በርበሬ እያጠኑ ነው የሚያስከፍሉኝ? የለም ለፊቴ ጥራት ወባ እያሞኩኝ ቅቤ ጭንቅላት ላይ እያስቀመጥኩ ስንከባከብ ነው የምከፍለኝ? ኧረ ጋሼ በኖርንበት ደግ ዘመን ይሾታል። ኑሮ ስለተወደደ ስራ ስለጠፋ ነው እንደ ልቤ መክፈል ያልቻልኩት። እባክዎትን ጊዜ ስጡኝና እከፍላለሁ። እሺ እስከ መቼ ጊዜ ልስጥ? ነገ እከፍላለሁ። ነገ ካልከፈልኩኝ ያሰቃዩኛል። ኧረ ምን በወጡት እርሶ ማሰቃየት አይጠበቅቦት። ለምን ኃጢአት ውስጥ ይገባሉ? ካልከፈልኩኝ እኔ ራቴ ሹልክ ብዬ እወጣለሁ። ንብረቴን ይወርሳል። ንብረቴን አልክ? ተው ክፋይ ናገሩ ከእርሶ አይጠበቅም ጋሽ። እስካልከፈልከኝ ጊዜ ድረስ ከኔ የሚጠበቀው ይሄ ነው። ተዋቱ ሰውዬ ደሞ ልጆትን መስል የለ ልጅ ላይ እንደዚህ ጨከናል። የልጄን ስም አታንሳ። ወደማልፈልገው ነገር ውስጥ እንዳታስገባኝ። ተው ግፋይሱ። አዲስ አበባም እየተንቀጠቀጠች ነው፣ ወይ በንዝረቱ ወይ በልማቱ። ምናልባት ነገር ከአከራይነት ተከራይ ሊሆኑ ይችላሉ። ተው ተባርተኛ ማርቲን ጀመርክ። የሰይጣን ጆሮ ይደፈን። ከዛ በፊት የቀበሌን ጆሮ ይደፈናል። በምድር የሚለመኑትን ሳይሰሙ የላይኛው የሚለመኑት ይመስሎታል? ገንዘቤን ስጠኝ ማለት ከላይኛው ጋር ምንድን ነው የሚያገናኘን? እከፍላለሁ እኮ ትንሽ ጊዜ ብቻ ይስጡ። ያው እሱ ከሰጡት ላይ ማለት ነው። እሺ አንድ ቀን ጊዜ ሰጥቻለሁ። አንድ ቀን ልጆች ንብረቴ ሲል ትንሽ አያፍርም? ይሄ ጭራቅባ አጎቤ አኔ ማለት ነው ጅቡቲው ማለት ነው ፍቅር እንጂ ጸብ አይገዛኝም ማለት ነው። በጸብ የሚመጣው ማለት ነው ቀድሜ ነው ጠቅ ማረገው ነው የምልሽ። እንዴት ነኝ? ኧረ ማማዬ ምንሽ ነው ፍዝዝ ድንዝዝ? ታንፍሿ አርግዣለሁ። በዚህ ሰዓት እኮ እቅዳችን እንደዚህ አይደለም። ምንድን ነው ያልሽኝ? አርግዣለሁ እያልኩሽ እኮ ማለት ማርገዝ ይሄ ማርገዝ? አዎ እኔ እኮ ትወናውን እያሰራሽ ነበር ይመስለኝ። ከማ ካስቼ አስቻለው
አስቻለው ጠሩኝ ጋሼ። የለ አታይም? ይኸውልህ በባንድ ታጅቤ እየዘፈንኩ። አቤት። የሰማኸው ነገር አለ እንዴ? ስለምን? ይሄ ሰፈር ተነሽ ነው የሚባል ወሬ አለ እንዴ? አይ ኧረ አልሰማሁም። ታዲያ የምን ሟርት አምጥተህ ነው እዚህ ወሬን ምጣ? ሸታባ ያው ከሚቀጥለው ወር ጀምሮ ደግሞ በክራውን ጨምሬያለሁ አደል ቀዩ? ምን አረጋሺ ጨርሻለሁ። እነግረዋለሁ። ግን ደግሞ አሁን ባለበት ሁኔታ ስትነግሩ ብን ብሎ እንዳይጠፋ። ግነሽ መንገር የለብኝም። ለነገሩ የት ይጠፋል ብለሽ ነው? ልጅ ደግሞ በረከት ነው። እንደውም አሁን የጠመመበት ስራ ይበረግድለታል። በቃ ነግሬው የሚለኝን ሰማለሁ። ይልቅ የሚለውን ነው መፍራት ያለብሽ። ወንድ ልጅ ሲደነግጥና ሲጨነቅ የሚናገረውን ነገር አያውቅም። አሁን ባለበት ጭንቀት ውስጥ ሆኖ የማይሆን ነገር ቢናገረኝ እኔ ላጣው አልፈልግም። አይ አሁን ጥሩ አይደለም ብለሽ የምትይ ከሆነ ደግሞ ነገሮች ሲስተካከሉ ጠብቀሽ ትነግሪዋለሽ። እሱ ሳይሻል አይቀርም። በኋላ አላውቅም ቢልሽ ዲቃላ ታቀፈሽ መቀመጥሽ አይደል? አረ ንገሪውና ተገላጊ። አሃ ምግብ ቤት ቆንጅት አውጪ ምግቡን አውጪ። እቤት ነኝ አላልከኝም ነበር እንዴ? ታዲያ እና ከዚህ ከየት ነው የምትመጣው? እባክህ የኛውን ቅያሽ ሸጬዋለሁ። ማለት እዛ ጋር ያለው ሱቅ የተወሰነ ገንዘብ አለብኝ እና በወጣው በገባው ቁጥር ብሩን ማታ እንዴት እንደምመልስለት የውሸት ድርሰት ማስረዳት ሰለቸኝ። እሱም አይረዳም። ጮክ ብሎ ነው ሰው ፊት ገንዘቤን አትመልስም ምናምን ይላል። በዛ በኩል ዞር ይመጣ። አሁን አታስብ፣ ያበደ ድለላ ነው የምትዘጋው። ድለላ ያለ ገንዘብ ቀላል እንዳይመስልህ። ይሄ ደግሞ ተለቅ ያለ ገዘፍ ያለ ሽቀላ ነው አባቴ። ቆይ አንተ ራስህ ደላላ አይደለም እንዴ? ለምን እኔ እንድሰራው ፈልግ? ወይስ ገንዘብ አለብኝ ስልህ አሳዘኝ? ይሄ አይ እሱንማ አሁን አይደለ እንዴ ነገርከኝ። በምን አውቃለሁ? መጀመሪያውኑ ፈልጌ የደወልኩት ለዚህ ጉዳይ ነው አይደል? ቀዩ እምቢ ልትለኝ እንዳይሆን። ወየቴ የት ነህ? አለሁ ሰፈር ነኝ። ቤት መጣሽ እንዴ? አልመጣም። ፈልጌ ነው እኮና የልምጣልሽ። እዛ ያልኩህ ወድሽን መጥቼ ነው። ብዙ ሰው ስላለ እንደጨረስኩ ልደውልልህና እንገናኝ። እሺ እኔም እፈልግሻለሁ። ስጨርሽ ደውይልኝና ያለሽበት እመጣለሁ። እሺ ምሳ ለምን አልበላህም? ወይ መስጠት 5 ሳንቲም የለኝም። ቅድም እንደውም እኮ ሙድሽን እንዳልበት ነው ብዬ ነው እንጂ ብር አለሽ ወይ ብዬ ልጠይቅሽ ነበር። ለምን? ዛሬ አከራዩ እንደ ዱርዬ ብሬን አምጣ ብለው ሲጫወቱብኝ ነው ያልኩት። ያ ባለ ሱቅ ደግሞ የባለፈው ዳን ካልከፈልክ 5 ሳንቲም አልሰጥህም ብሎ ሰው ፊት ደግሞ ጮክ ብሎ ነው የሚናገረኝ። ለምን ተበደርከው? እሱማ የተበደርኩትን ሲቪን በየመስሪያ ቤቱ ለማስገባት ለታክሲን ያጠፉት። ስራ ግን የለም። እና ቁርስም አልበላህም? አረ በልቻለሁ። እግዚአብሔር ይስጠው። አንድ ደላላ በጠዋት ለስራ ፈልጌ ነው ብሎ ከሱ ጋር በላው። የምን ስራ? አይ ደላላ ግን በስመ ምንም ያለቀለት ስራ ነው። ፈረንጆች ናቸው። ትልቅ ቤት ሊገዙ ነው። አንተ በእንግሊዘኛ ታስተረጉምልኛለህ፣ ብሩን እንካፈላለን ምናምን ብሎ አውርቶ ሄድን። ከዛ ፈረንጆቹ ምን ቢሉ ጥሩ ነው? ምን አሉ? ቀለል አድርገው ያው ጊዜ ስላለን አማራጭ የተወሰኑ ቦታዎችን አይተን እንገዛለን አይሉ መሰልሽ። ሲቪ ለማስገባት በየመስሪያ ቤቱ በታክሲ የተንከራተቱት መንገድ ዛሬ ከእርሱ ጋር የሄድኩትን መንገድ ያክል አወለ ልደውልልሽ ስል ደወልሽ። ከኦዲሽን ቦታ እኮ ደወሉልኝ። አልደወሉልሽም? አልደወሉልኝም። ለሁለተኛ ኦዲሽን ሰሞኑን እንደውላለን ብለዋል። ስልክሽን ቼክ አድርጊ፣ ሊደውሉልሽ ይችላሉ። እኔ ጋር እንኳን አይደውሉም። ጥሩ አልነበርኩም፣ ሙዴ ጥሩ አልነበረም። ምነው ድምፅሽ ቀዘቀዘ? ስላልደወሉ ደበረሽ እንዴ? ኧረ አይደለም፣
አስቼን አግኝቼው ነው። ነገርሽው? ምን አለ በእናትሽ? አንቺ ልክ ነበርሽ። የትኛው ነው ልክ? አትንገሪው ያልኩሽ ነው ወይስ ንገሪው ያልኩሽ? አትንገሪው ያልሽው ሳይሻል አይቀርም እንዴ? ለምን? ልነግረው ቀጥሮ ያለበት ሁኔታ በጣም አሳዘነኝ። ብነግረው በጣም ይጨነቃል። ሳትነግሪውማ መጣሽ፣ ደውልሻለሁ። የቲ አንድ ድራፍት ልጨምር? ጨምር፣ ገንዘብ ይሻላል። ግን ይሄን መጠጣት ታቆሙ። ነገሮች ሲስተካከሉ እኮ ሁሉም ነገር እርግፍ አድርጌ እተዋለሁ። አሁን እኮ እንደ በፊት አይደለም። አብዛኛውን ነገር ትቻለሁ። ድራፍት ብቻ ነው የምጠጣው። እሱንም እንቅልፍ እንዲወስደኝ። ሌላውን ልጠጣ ብለስ ገንዘብ ከየት መጥቶ ይጠጣል ብለሽ? በፊት እንኳን ቤተሰብም ይልካል፣ እኔም አንዳንድ ነገር አገኝ ነበር። አሁን ቤተሰብ ሲያስመርቅሽ ገንዘብ ላይ ጣለሽ ነው የሚመስለው። ጭራሽ ለነሱ እንድረዳቸው ይጠብቃሉ። እቲ ቅድም እኮ አንቺ መፈልጋለሁ ብለሽኝ ነበር። በሰላም ነው? የሆነሽ ገንዘብ ስላገኘው ነገ ሰጥህና የቤት ኪራይ ትከፍላለህ። እሱን ልነግርህ ነው። እቲ በጣም አመሰግናለሁ። አስቻ አፈቅርሃለሁ። እኔም አፈቅርሻለሁ። አሁን ግን ለኔ ብለህ መጠጣቁ ወደፊት ብዙ ኃላፊነት ይጠብቃል። ልሞክር። እንዴ አባ አልተኛህም እንዴ? አልተኛውም። አንቺን እየጠበቅኩኝ ነው። ምንድነው ወድሽ? ምን ሆነ? ምን የሚሉት ነው? ብርድ አይበርድሽም እንዴ? እንደዚህ መገላለጥ ምንድነው? ቀን በጊዜ እመለሳለሁ ብዬ እኮ ስለወጣው ነው። እዛ ኦዲሽን ቦታ በጣም ብዙ ሰው ስለነበረ አስመሹኝ። ለማንኛውም ነይ ቁጭ በይ። አንቺን እየጠበቅኩ ነው አነጋግርሽ። ምን ነው? በሰላም በሰላም ነው። ነይ ቁጭ በይ። ምንም ችግር የለም። በቃ አባ ልብሴን ቀይሬ ልምጣ። ልጅ ያስቻለው እውነት ጋሺ ከነገ አያልፍም፣ እመኑኝ። ልጄ አትጨናነቅ። ምን ያስጨንቃል? እስኪ ና ቁጭ በል። ና። እንዴ እየጠጡ ነው እንዴ ጋሺ? የለም እየዋኘሁ ነው። አታየኝም? ረጣጥቤ። ና ቁጭ በል። አንድ ጓደኛ ልጅ ከእንግሊዝ ሀገር ይመጣል። እንዴት አይነት የጥሩ ቤተሰብ ልጅ መሰለሽ! የሚመጣው ለማግባት ነው። ከጓደኛዬ ጋር ተመካክረን ከአንቺ ጋር ለማስተዋወቅ ወሰነናል። ምንድን ነው የተማከራችሁት? ለምን የምታስተዋውቁኝ? እንድትግባቡ እንድትቀራረቡ ነው። ተግባብተንስ? የአንቺን ዓለም ለማየት ምን ያህል እንደምጓጓ ታውቂ የለም እንዴ? አንቺ አግብተሽ ወልደሽ ከብደሽ ማየት ፈልጋለሁ። አባኔ ጓደኛ አለኝ። የትዬ እንደ ማንኛውም ሴት እንድትታለይብኝና እንድትጎጅብኝ አልፈልግም። የሚልካቸው ሽማግሌዎች የሚዋሹለት ማንነቱን ለማላውቀው ሰው ልጄን ድሬ በኋላ መቆጨት አልፈልግም። ይሄ ግን የትልቅ ቤተሰብ ልጅ ነው። ወጣትነቱን ለእውቀት ለሥራ የሰጠ ጨዋ ያሳደገው የጨዋ ልጅ ነው። አባ አንተ ቤተሰቡን ልታውቅ ትችላለህ። እኔም እሱም እኔን አያውቀኝም።
ለጓደኛዬ ቃል ስለገባሁለት ከልጁ ጋር ተቀራረቡ፣ ተዋወቂ። በምርጫሽ ግን አልገባም፣ አልጫንሽም። የሚበጅሽን አንቺ ታውቂያለሽ። አባ ወይ ገንዘብ ፈልጌ ነበር። ከገንዘብ ይልቅ ለሰው መድኃኒቱ ሰው ነው። እውነት ነው። እኔ ደግሞ ትክ ብዬ ሳይ የሞተው ልጅን ትመስላለህ። እመስላለሁ? ቁርጥ ስልህ እኔ የምለው ጋሼ ዛሬ እንዴት ነው? እንዴት በረንዳ ተቀመጡ? አይበርድም? ዛሬ በ100 ብር የሆነ ዕጣ ቆረጥኩና 10 ሺህ ብር ደረሰኝ። 10 ሺህ ብር? አዎ። ታዲያ ማንን ልጋብዝ? አንተ ስትመጣ አንተን ልጋብዝ ብዬ ቁጭ ብዬ ጠበቅኩ። እንኳን ደስ አሉት ጋሼ። እንኳን አብሮ ደስ አለን። ለካ ደስታ የሚጋራው ሰው ከሌለ ሙሉ ደስታ ሆነ። ማሸነፍ የለማል ልንገር። ለደስታም ለሐዘንም ሰው ነው መድኃኒቱ። እኔ የምለው ጋሼ ዕጣ ከቆረጡት ይደርሳል ማለት ነው? ይደርሳል። በዙር ብንበላም ይደርሳል። እንዴት? ያው አጫዋቹ ነው የሚበላው። እኛ ወሩን ሙሉ ተበልተን ሊሆን ይችላል አንድ የምንበላው፣ እሱ ግን በየቀኑ ነው የሚበላው። ታዲያ የሚያገኘው ገንዘብ ቀላል መሰል። ጥቂት ትኬት ነው የቀረው፣ ሁለተኛው ዙር። እንዴ ቤተሰብ ስንት ቁጥር ቀረ? 5 ቁጥር ብቻ ነው የቀረው። የመጀመሪያው ዙር እኮ አከሰረኝ። እንዴት? እስኪ ለምድ ብዬ ግማሹን ትኬት ለራሴ ቆርጬ እንደው እድሌንም በዛው ልሞክር ብዬ ለሌላ ሰው አልወጣም። አላሳረረኝም፣ አላረርኩም። እና አሁን 5ቱን ብገዛ እዚሁ ታወጣዋለህ? አዎ እዚሁ ጋር ነው መሰረረው። እዚህ ጋር ያራል። አረረጋ 27 ይላል። 27 ቁጥር ወጥቷል። 10 ይሄ ለኔ፣ ይሄው ይሄ አንተ ቆጥረህ ተረከብ። ስምሽ ይብርዳል። ስሚ የኔ እህት፣ እንደው ጎረምሳሽን ትመክሪልኛለሽ? እኔ መሮኛል። ገንዘቤን ይስጠኝ፣ ይክፈለኝ። እንዴ አልከፈሉትም እንዴ? የለም ከፍሎኛል። ቲፕ አላረገኝም ብዬ እንድትመክሪው ፈልጌ ነው። ካልከፈለም አሁን ይከፍሎታል። እርሶም ክብር ይኖሮት። እድለኛው 27 ቁጥር ወጥቷል። አረረ ጎሚስታ ቤት ወጥቶለታል። እድለኛው 27 ቁጥር፣ እድለኛው 27 ቁጥር ሆኗል። እድለኛው 27 ቁጥር ወጥቷል። አረረ ይላል። አባ ኑሪልኝ፣ አኬሪ ነሽ ብራዘርዬ፣ ኑሪልኝ። ይሄ በሆነ ጊዜ አንዴ ሲደርሰኝ ብራዘር፣ አኬሪ ኑሪልኝ አባትዬ። አባቴ መቼ ደረሰ? 27 ቁጥር አይደል እንዲወጣው? 27 ቁጥርማ ነው የወጣው። ግን 27 ቁጥር ማለት ለዚህ ጎሚስታው ጋር ማን ይባላል መሰለ የወጣለት? 27 ቁጥርን በስህተት 2 ጊዜ ነው የጻፍኩት። እኔ ምን አገባኝ ታዲያ? የቆረጥኩት 27 ቁጥሩን ታመጣታለህ። አይገርምህም? አሁን እኮ ነው ገንዘቡን ሰጥቼው የመጣሁት። ጎሽ ይህን ስልክ እንነጋገርበታለን እኮ እናንተ። ግን ይህን ስልክ አሁን አንድ ጊዜ ልመልስ። ፍቅረኛዬ ናት። አባ ፍቅረኛ ነው የምትለዋል? አንዴ ስላንሳላትና ትንልሃለሁ። ወዴት ነው እንዴ? ስትሰድብኝ ቁጭ ብዬ አዳመጥኩኝ። መፍትሄ እንድትሰጪኝ እፈልጋለሁ። አያነሳም። ስልክስ ግን ነበር ማለት ሸጦ አልበላም። የሚናገሩትን ይወቁ እንጂ ስነ ስርዓት ይኑሮት። ሄሎ ሄሎ፣ ወየት ለምንድን ነው ስልክን
የቤት ኪራዩን ምን አረክ? ከፍያለሁ እያለኝ እኮ ነው። ለኔ? ለምንድን ነው እርሶ ሰውን ክፉ የሚያናግሩት? ይሄንን ነው የፈራሁት። ይሄ ጉደኛ። ሄሎ እቴ፣ ሄሎ። ወይኔ ተበላው። ሄሎ፣ እቤት እኔ ጋር መተሽ ነው እንዴ? አዎ። ጭራሽ አልከፈለም እኮ እያሉኝ ነው። አዎ ልክ ናቸው። አልከፈልኩም። አሁን ከፍያቸዋለሁ አላልክም? ለምንድን ነው ደግሞ የምታለከልከው? ብሩን ከባንክ እኮ አሁን አውጥቼ ልከፍላቸው እየመጣሁኝ ሌቦች ነጥቀውኝ እያባረርኳቸው ነበር እና አመለጡኝ። የኔስ ጉዳይ መፍትሄስ? ቆይ ላስረዳሽ። አታስረዳኝ። ብሩን የመጠጥ ዕዳህን ከፍለህበት ወይ ሌላ ነገር አድርገህበት ነው? አረ በፍጹም እቴ፣ አንተ መቼም አትለወጥም። አረ እቴ፣ አረ እቴ አትዝጊው። ሩጫው ምንድን ነው? ደንቦች አላሰራም አሉኝ። ወይኔ እስቲ አሁን በዚህ ስራ እንዲህ ተሯሩጣችሁ ግን ገንዘቡ ያዋጣችኋል? የቤት ኪራይ የለ፣ የመንግስት ግብር የለ። ሰው ደግሞ ትንሽ የሚቀንስልን ብሎ እኛ ጋር ነው የሚገዛው። ስራውማ በጣም አዋጭ ነው። የትዬ አንስተሽ ማናገር አለብሽ። ምንም ቢሆን እኮ የተፈጠረውን ነገር ማወቅ አለበት። እሱ መለወጥ ካልቻለ ማወቁ ምንም ጥቅም የለውም። አንድም ቀን ይዋሸኛል ብዬ አስቤ አላውቅም። የዋሸሽ እንዲህ እንዳትቀየሚ ሊሆን ይችላል። የፈለገ ነገር ቢገጥመው መዋሸት አልነበረበትም። በቃ እሺ አንቺ ተረጋጊ። እሱ የሚለወጥበትን አንድ ነገር እናስባለን። ሰነፍ ሆኖ እኮ አይደለም፣ ይለፋል፣ ይጥራል፣ ግን አይሳካለትም። አረ እባካችሁ ሰርተን እንብላበት። አረ ስራውን ለስንት ዓላማ ነው የጀመርነው። አረ ቤተሰብ እንዳይመሰረት እያደረጋችሁ ነው። አረ በአከራይና ተከራይ መሃል ትልቅ ቁርሾ እንዲሰፋ እያደረጋችሁ ነው። አረ እባካችሁ፣ ይሄ እኮ ደንብ ማስከበር አይደለም፣ ይሄ ድሃን ማስደበር፣ ድሃን ማስደንበር ነው። አረ ንብረቴን መልሱልኝ፣ ትኩስ ነጋዴ ነኝ። አረ የፍትህ ያለ፣ አረ ፓንቴን መልሱልኝ። እኔ የምለው ብራዘር፣ ፓንትን እስኪወስዱ ድረስ ምን እያሰብክ ነበር? ምን አቅም አለኝ? ይኸው ምን አድርጌ ያስቆማቸዋለሁ? እኔ ፓንት መውሰድ ከጀመሩማ ከባድ ነው። ወጣቱ ገመናውን ካለ ፓንት በምን ሊሸፍን ነው? እስኪ በእናትህ ተወኝ። ተረጋጋ። እኔ ቲክቶከር ነኝ። የመንግስትን ብልሹ አሰራር እናጋልጣለን። ያው እንግዲህ ህዝቡም ላይቭ ላይ ሰብስቦ እንዲረዳህ እናረጋለን። እባክህ ሲሆን ከሆነ ንገረኝ። ለምንድን ነው ፓንትን የወሰዱ? ተወኝ አልኩህ አይደለም እንዴ? ይሄ ደግሞ ሌላ ጣጣ ውስጥ ሊከተኝ ነው እንዴ? ሰላም ሰላም የዋይል ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ በመንገዳችን ላይ የሚያሳዝን የሚሰቀጥጥ አስደንጋጭ ነገር ተፈጽሟል። መንግስት እየወሰደ ያለው የከፋ እርምጃ ጭቆና ወጣቱ ተስፋ እንዲቆርጥ ያደረገ ይገኛል። ታብታብ ሼር እያደረጋችሁ ተመልከቱ። ወጣቱ እኮ ፈሪ ሆኗል። ተመልከቱ። ነፃነቱን ከመሟገት ይልቅ እኮ ፈርጥጦ መሮጥ ይቀኗል። ወንጀል ፈጽሞ እንጂ መንግስት መብቱን ነክቶበት ተበድሎ ይመስላል። በጣም ያሳዝን ነገር እኮ ነው። ታብታብ ሼር ፎሎ እያደረጋችሁ ጋይስ፣ ደርሼ የመጨረሻው ማሳውቃችኋለሁ ቤተሰቦች። እስካሁን ዮናታን ነበርኩኝ። ፒስ አውት። ይቅርታ አድርጊልኝ እትዬ። ሆን ብዬ ያደረግኩት ነገር እኮ አይደለም። እሺ አጥፍቻለሁ፣ ይቅርታ። በዚህ ሁኔታ ተቀጠልክ መለያየታችን ነው። ለምን እትዬ? አንተ የምትለወጥ ሰው አይደለም። እኔ ብቻ ነኝ እኮ ስለ ወደፊታችን የማስበው። ኧረ አስባለሁ፣ እኔም እኮ አስባለሁ። ነገሮች እኮ እየጠመቡብኝ ስለሆነ ነው እትዬ። ከትንሽ ነገር ተነስቼ እኮ እለወጣለሁ ብዬ ነው እዚህ ሁሉ ነገር ውስጥ የገባሁት እትዬ። ከትንሽ ነገር ተነስቶ መለወጥ የማይታሰብ ውሸት ነው፣ ውሸት። እባክሽን እትዬ፣ የሰው ልጅ ይኸውልሽ ሐሳቡን እውቀቱን ሳይጠቀም እንዴት ነው ሊለወጥ የሚችለው? ይችላል አይችልም? ይኸውልሽ የሆነች ገንዘብ እጄ ላይ እስክትገባ ብቻ ነው። ታገሽኝ፣ ጊዜ ስጭኝ። ጊዜ አልሰጠህም አስቼ። አሁን ነው ማውራት ያለብን። አባቴ ከውጭ ለመጣ ለጓደኛው ልጅ ሊድረኝ ይፈልጋል። ምን?
አዎ አስቼ እንዳገባ እንድወልድ እንዳስደስተው ይፈልጋል። እና አንቺ ምን አልሻቸው? እስቲ ንገረኝ፣ ምን ልበለው? ጓደኛ አለኝ ብትያቸውስ? ከዛስ? ትዳሩስ? ልጁስ? ደስታውስ? አሻለው ጭራሽ ገንዘብ እያለብህ ዘግታኝ ታልፋለህ። ይሄ ነው ትልቅ ድፍረት። እንዴ ጋሼ ሌቦች ናቸው እንዴ? የለም ጋርዶቼ ናቸው። በእንክብካቤው ከመኪና ሲያወሩልኝ አታይም? የሌባ አይነ ደረቅ ደሞ አፍጣ ይሆናል እንዴ? አንተ ካናቸው ምን ጉዳይ አለ? እንሂድባቸው እንዴ? አይ ሂድባቸው፣ ሂድባቸው። የታባቸው ሄዶ አይደል? ፈርጥጠዋል። ዛሬ ኮራውብህ ልጄ። አንተ እኮ ባትኖር በሬ ላይ እኮ ብዙ ነገር ሆኜ ነበር። የኔ ኩራት፣ የኔ መመኪያ ልጅ እኮ እንደዚህ ሲሆን ሲላ እኔ ገንዘብ ስጠይቅ አንተ ህይወት ሰጠኝ። ይቅር በለኝ ልጄ፣ ይቅር በለኝ። እኔ መጀመሪያውኑ አልተቀየምኩትም። ምን አደረጉኝና አቀየሞታለሁ? ኧረ አልተቀየምኩም። ተነሱ ጋሼ። እሺ ይቅር ብዬታለሁ። ተነሱ። እሺ ኧረ እሺ ጋሼ። በፍጹም አላደርገውም። በፍጹም። ይህ የንጉስ ፊልም ፕሮዳክሽን የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሄሎ እቴ፣ ሰላም አደርሽ? ሰላም ነኝ። በሰላም ነው በጠዋት የደወልከው? ሰላም ነው። የነገ ህይወታችንን የማስተካክልበት ነገር ተገልጦልኝ ነው። ደግሞ ቢሸጥ ያዋጣል ሲሉ ሰሙ። የትዬ ደግሞ የሰው ልጅ እኮ በአካልም በሐሳብም እንዲያድግ ተደርጎ የተፈጠረ ፍጥረት ነው። አሁን ልጅ ወጪ ኪሳራ የሌለው ምርጥ ነገር ተገልጦልኛል። ምንድን ነው? እሱን ለኔ ተይው። ባይሆን ለፍቅራችን እንቅፋት የሆነውን ሰው እንድታስተዋውቅኝ እፈልጋለሁ። ማንን? ዳያስፖራው? አዎ። ምን ያደርግልሃል? ምኑ? ሰውየው መተዋወቁ ነው። እንኳን ደህና መጣህ ልለው ማለቴ ባላንጤን ማወቄ እኮ ጥቅም አለው። እኔም ደግሞ የፍቅር ህይወቴን መጠበቅ አለብኝ። በተጠንቀቅ እጠብቀዋለሁ። እየቀለድክ ነው? አረ በፍጹም። አንቺ እሱን አስተዋውቂኝ እንጂ የተባባልነውን ቤት ለመከራየት ቀን አይፈጅብኝ። ባላስተዋውቅስ? ባታስተዋውቂኝም እከራያለሁ። ግን አየሽ፣ ጠላቴን ሳየው ጉልበት ይሆነኛል፣ እልህ ይዘኛል፣ ወኔ ይቀሰቀሳል። ያኔ ኃይለኛ ሆናለሁ። አባቴም ካልተዋወቅሽ እያለኝ ስለሆነ እተዋወቀውና አስተዋውቀሃለሁ። አዎ ልክ ነው። እንደሱ ነው የሚሻለው። ያኔ ሁሉ ነገር ሰላም ይሆናል። ወንድሜ እንግሊዝ ደህና ናት? አዎ ደህና ናት። ሰላም፣ ምን ልታዘዝ? መጀመሪያ እሱን ታዘዥ። ግድ የለም ታዘዣች። የኔት ግን ሜኑ የለም አለ። ላምጣ? አይሻልም ትላላችሁ? ይሻላል። አምጪ።
ወደ ጉዳይ በስመ አብ ሽሮ 300 ብር ምን አልክ? እንዲህ ተገቢ አይደለም፣ የእውነት ተገቢ አይደለም። ወይ ደግሞ ሻይ ብንጠጣስ? አደል ቀዩ ሻይ አላለም? አዎ ለመታወቅ አይደል የመጣ ነው። ሰውዬ እኔ እርቦኛል። ግድ የለም የቤቱን 2 ስፔሻል 2 ምግብ ሄደልሽ። ምን ነው 2 ምግብ እኮ በጣም ብዙ ነው እንዴ! በክነት ነዋ። ችግር የለም ከተረፈ ተረፈ ነው፣ አታስብ። ተረጋጋ ወንድሜ። ወንድሜ ከምትለኝ ዳምጠው ነው ስሜ። ዴመን በለኝ። ትልቅ ሶስ ምን ዴመን? ትንሽ የተጨነክ ትመስላለህ። ተረጋጋ። ዋጋችሁ እኮ አስደንግጦኝ ነው። አላገኝ እኮ መታጠቢያ ቤቱ ጋር ነው። በዚህ ጋር ከሄድክ መታጠቢያውን ታገኘው። ወይኔ 2 ምግብ ብክነት ነው አላለም? ቆይ ለዚህ ነው የሚድሩሽ? አዎ አንተ ካልወሰን ካልተጋባ ነው። ለዚህ ስግብግብ ነው የሚድሩ። ሞቼ ነው ቆሜ እንዴ? ቆይ ምንድነው እንደዚህ ጉስቁልቁልቁል ያደረገው? እኔ እኮ ነኝ ከውጭ የመጣው የምመስለው። ሲመጣማ ወዝ ነበረው አሉ። የኑሮ ውድነት ነው እንደዚህ ያገረጠው። የኔ ጌታ ምስኪን 2 ምግብ አዘን እንደዚህ የሆነ 3 ምግብ ብናዝማ እጃችን ላይ ነው ፈግም የሚለው። ገንዘቡን ሰርቶ ስለሚያመጣው አወጣጡ ያስጨንቀው ይሆናል። እሺ እኛ ለፍተን የማናገኘውንስ ቢያይ ምን ይላል? በተሳሳተ መንገድ እየለፋ ይሆናል። አትሳሳች እህቴ፣ የሥራ ስህተት የለውም። ኖር በላ እዚህ ያላቅ መልካም ጋብቻ። ወይኔ መልካም ጋብቻ። እኔ በረሃብ ሞተች የሚባል ዜና መስማት አልፈልግም። ወይኔ አትች ይሄ ዲያስፖራ ሃንግ ስሰራው እጄ ላይ እንዳይሞት ብቻ። ሀገርን ከሀገር ማጋጨት ነው የሚሆንብኝ። አሁን ሀገሬን በዚች ምክንያት ማስጠቃት አይሆንም። ይቅርብኝ። ቆይ ግን እኔ ብቻ ለሀገሬ በጎ ሀሳቢ አርቆ ሀሳቢ ምን አገባኝ? የማፈቅራትን ሴት ላለማጣት ብገለውስ? እንኳን ሃንግ ቀርቶ ቶርች ባደርገውስ? ጠላት እኮ ነው። ተመስገን ጌቴ ተመስገን። ያው መና ነው። ያንን ስጠብቅ ሌላ የጠገበ ሰጠኝ። ተመስገን። እኔ ለልጆቹ ዳቦ ለመግዛት ደፋ ቀና ሲል ውሎ የሚገባውን መትቼ ጸጸት አላኖር አይበለኝ እንጂ የዚህ አይነቱማ እኮ ሲሳይ ነው ጌቴ። እኛ ማጣት አስክሮናል፣ እሱ ከፍሎ ይሰክራል። ተመስገን ጌቴ። መናዬን ተቀብያለሁ፣ አመስግኛለሁ። ተመስገን። ወይኔ እንጀራ፣ ወይኔ መና፣ ወይኔ ተበላ። እንደው ምን ሆነ ነው? ምን አገኘ? ማን ደበደበህ ባይሉ እንኳን እንዲህ ተሻሽጌ እያዩ እግዚአብሔር ይማርህ ማለት እንደው ማንን ገደለ? ደበደቡህ እንዴ? አየለም ጀርባዬ እንዲጠነክር የጧት ፀሐይ እየሞኩ ነው። አየህ ልጅ አስቻለው፣ የሰው ገንዘብ መጥፎ ነው። ባይደበድቡህ እንኳን ወድቀ መሰበር አይቀርም። ቆይ ገንዘቦት ተከፈሉት አይደለም እንዴ? እየተዋወቀን እንዴ? እድሜ ለዛች ልጅ በል። እሷ ባትከፈል ኖሮ እችን ፀሐይ ሌላ ሰፈር ሄደ ነበር የምትሞቀው። ለማንኛውም ከመጥፋት በፊት እዚህ ግቢ ውስጥ ተንቧችበት፣ ወደዚህ በልበት። ቀጣዩን ወር ከሴት ጫንቃ ወርደህ ቢያደርሰን ደስታዬ ነው።
ነው የምታወራው? ይሄ ሽማግሌ ካልጠጣ በስተቀር ምንም ልንስማማ አንችልም። በነገር ወግቶኝ ነው የወጣው። ባህሪያቸውን ካወቅ ለምን ትበሳጫለህ? እንካችን ጠጣ። በቃኝ። እንግዲህ አትጨማለቅ፣ ጠጣ። አትጨማለቅ? በቃኝ። ምኑ ነው የሚበቃ? ከአንቺ ገንዘብ እየተቀበሉ መኖር በቃኝ። እሱ ደግሞ ምን ችግር አለው? ያንተ ማለት የኔ ማለት ያንተ አይደል? ደግሞ ቢኖርህ የምታረገውን ነገር ነው እያረኩ ያለሁት። እኔ የለኝማ እኮ። ሲኖርህ ወደፊት ታረጋለህ። አይኖረኝም። ሊኖረኝ ልሰጥሽ የምችለው ነገር የለም። ገንዘብ እንዲኖረኝ ስራ ያስፈልጋል። ስራ እንዲኖረኝ ደግሞ ራሱ ገንዘብ ያስፈልጋል። ያ ገንዘብ ደግሞ እኔ ጋር የለም። ወደፊት ይኖረኛል በሚል ተስፋ ዛሬ ልነጥቅሽ አልፈልግም። ማለት አንቺን ማስደሰት የአባትሽን ፍላጎት ማሟላት አልችልም እና እኔና አንቺ መለየት አለብን። አንቺም ሌላ ሰው አግብተሽ አባትሽን ማስደሰት ትችያለሽ። እንዳረገሽለት ንገሪው፣ ይወቀው። ከዚህ በላይ ምንም አይመጣም። ጠጣለሁ። የት ሄዳል? ገና ብዙ ጠጣል። ዛሬ የምንጫወትበት ቀን ነው። አስቼ አርግዤልካለሁ። እርጉዝ ነኝ። ተመልከት። አስቼ እንኳን ደስ አለ። አስቼ ደስ ይለዋል። እሺ፣ አሁን እጅህ እንዴት ነው? ደህና ነኝ። አትጨነቅ። ገንዘብ የሚያበድሩ ሰዎች በጓደኞቼ በኩል አግኝቻለሁ።
እንኳን ደህና መጣ። እንኳን ደህና ቆያችሁ። ሳንነካው እየጮኸ ድምፁ ረበሽ አይደል? ልጄ ነው። ትንሽ አጥፍቶ እየመከርኩት ነበር። እሺ ምን ልታዘዝ? አንድ ወር ሰጥቻለሁ ገንዘቡን እንድተካሽ። እሺ። የዘንድሮ ልጆች አስቸጋሪ ናቸው። ያልተፈቀደለትን ገንዘብ አጥፍቶ እጄን እንዳነሳበት አደረገ። ሳልወድ በግድ የገዛ አባቱን ክፉ ሊያደርገኝ። ለነገሩ በእናቱ ነው የወጣው። እሱም እናቱም አጥፊዎች ናቸው። እሷም እንዲህ ለማይድን አባቷ እኔ ሳልፈቅድ ገንዘብ ለሆስፒታል ከፍላ እጄን አነሳውባት። በዚህ የተነሳ አንድ አይሎን አጣ። በእሷ ምክንያት አንድ ቀንም ቢሆን እስር ቤት አድርኩ። ገንዘቤና ወዳጆቼ ባይኖሩ ኖሮ ከዚህም በላይ ይቆይ ነበር። የተጎዳሁት እኔ፣ ገንዘቤ የተነካው የኔ፣ የታሰርኩት እኔ። አይገርምህም? ብቻ እሱን ተው። ስንት ብር ፈለግ? ለጊዜው እየሰጠን ያለነው 1 ሚሊዮን ብር ነው። ትንሹ። አንተ ስንት ነው የፈለግከው? ያው ትንሹ ይሁንልኛ። ቋሚ ንብረት የለውም ነው ያሉ? ምን ነው ልጄ፣ በዚህ ዕድሜማ ሀብት፣ ንብረት፣ ገንዘብ መያዝ አለብህ። ልክ ነው፣ እይዛለሁ። ዓላማ ግን አለኝ። ጠንክሬ ሰርቼ መለወጥ እችላለሁ። ዓላማ ያለው ሰው በጣም ደስ ይለኛል። አለኝ። ለጥሩ ዓላማ ነው ገንዘቡንም የፈለኩት። ለምን? ለትዳር? አዎ፣ አንድም ለሱ ነው። ፍቅሬን ለማዳን፣ ፍቅሬን ለመጠበቅ ነው። በጣም ጥሩ። እንደዛ ከሆነ የጤና ምርመራ ማድረግ አለብን። ለምን? ጤነኛ መሆንህን ለማረጋገጥ ነው። አያመኝም፣ ጤነኛ ነኝ። በምን አወቅ? ጤነኛ ነኝ ማለት የምትችለው የሐኪም ማስረጃ ይዘህ ነው። እሺ፣ አመጣለሁ ማስረጃ። ግን ምክንያቱ ስላልገባኝ ነው። ለምንድን ነው የምመረመረው? የማስይዘው ንብረት የለኝም አልክ እኮ። የምታስይዘው ንብረት ከሌለህ የሆነ የምታስይዘው ነገር የሚያስፈልግ አይመስልህም? ጤናዬን እንደ ማስያዣ ልትይዙልኝ ነው ማለት ነው? አይደለም። እና ኩላሊትህን ታስይዛለህ አይደል? ቀዩ ኩላሊትህን? አዎ። ሰርቼ ከፍላለሁ አላልክም እንዴ? ብያለሁ። ግን መክፈል ባልችል ኩላሊቴን ልትወስዱት ማለት ነው? አዎ። በሰጠንህ ጊዜ ገንዘቡ መመለስ ካልቻልክ ኩላሊትህ ባደራ እስከዛ ድረስ እኛ ጋር ይቀመጣል። ትቀልዳለህ እንዴ? ሚሊዮኔር ልናረግህ እኮ ነው። ነፍስህን ወይም ልብህን አይደለም እኮ አስይዝ ያልንህ። ያው ነው። አሁን ትስማማለህ? አትስማማም? ቆይ እሺ፣ ይሄንን ነገር ከራሴና ከፍቅረኛዬ ጋር ልማከርበት። ምከርበት። 2 ደቂቃ ብቻ ሰጥቻለሁ። ሄሎ እትዬ። ሰዓት አልቋል። ምን ወሰንክ? ተስማምቻለሁ።
ጎበዝ። ጎበዝ። ዓላማ ያለው ሰው አይፈራ። በእውነት በጣም ኮርቼብሃል። ልጆች እስኪ ውል አምጡልኝ። በጣም አስደንጋጭ ጎበዝ ተዋናይ እንደሆነ ታውቂያለሽ። አመሰግናለሁ። ያው በኦዲሽኑ በጣም ብዙ ጎበዝ ልጆችን አግኝተናል። ግን አንቺ ቁመትሽ፣ መልክሽ፣ ሉክሽ በጣም ቆንጆ ስለሆነ ዋናዋን ገጸ ባህሪ እንድትጫወች አስቤያለሁ። በእውነት ያ በጣም ነው የማመሰግነው። ምንም አይደል። ያው ግን ይህን ሀሳቤን ሌሎች ጋር ከማቅረብ በፊት አንቺ ካራክተሯን በደንብ እንደምትጫወቻት በደንብ እንደምትችያት እኔ እርግጠኛ መሆን ይኖርብኛል። ያረ ምንም ችግር የለውም። ስለ ካራክተሯ አንዳንድ ነገር ንገረኝና ተዘጋጅቼ በደንብ ማሳየት እችላለሁ። ችግር የለውም። አሁን ላይ ግን ስክሪፕቱን መስጠት ስለማልችል እኔ ጋር መተሽ በደንብ አይተሻት በደንብ አንበበሻት አንዳንድ ቆንጆ ስሜቶችን ማየት እንችላለን። ምን ነው አዩ? የቤት ኪራይ ደረሰ እንዴ? ጭራሽ በግቤ ምን እንደማስብ ልትቆጣጠረኝ ፈለክ እንዴ? ችግር የለውም። የቤት ኪራዩም ከደረሰ ይከፈላል። ቀደም ብሎም ከቸገሩት ያሳውቁኝ፣ አበድሮታለሁ። እኔን ነው? አዎ፣ እንደ እርሶ አጥኛ ያልጠይቁት ሲረጋጉ ይከፍላል። ስታገኝ እኮ አቅሻለሁ። አዎ፣ እቺ ብጣትሽ ደግሞ በቅርብ ጊዜ ትተነፈሳለች ትላለች። አሁን ዱታ ሆንሽ፣ አበጥሽ። አይቺ መነፋፋት እዳው ተቆልፏል። እኔ መለጁ ነኝ። እዚህ አካባቢ የሚከራይ ሱቅ የምታውቋለን? ለምን እንዲህ ስራው አዋጭ ከሆነ ልጀምረው አስቤያለሁ። እንደው በቀን አገኘው ካልክ ትርፍ ስንት ታገኛለህ? ቢበዛ 1000 ብር። እስቲ በ6 ወር ምጣው። እስቲ አንተው አይደርስም እንጂ በጣም አሪፍ ስራ ነበረ። ቆንጆ ነው። ያዝ በርታ። እንግዲህ እሺ፣ ይመችህ። ነኝ መልካም ቀን። ልጃችሁን ለልጃችን ለማለት የመጣ ነው። ካሉት ልጆች የትኛዋን ነው የፈለገው? እንግዲህ እናንተ የቴ ነው የምትሏት፣ እኛ የትና የት ነው ምንላት። ያማለ ይኸው ጓንጉሌ ተዳረ፣ ቃሉ ቢከሽፍበት ወሬኛ ማፈረ። እንዲህ ነው ጋብቻ ይኸው ተዘፈነ፣ በድል ፈንታ ሁሉ በሱ ላይ ፈረዱ። በላይኛው ስራ ገብተው ቀለዱ፣ ተባባሉ ይቀራል እንዲሁ ተንጓሎ። መቺ ሞላለታል ወግ ማረግ ታድሎ። ምቺ በይ መልመታ ለጓሌ ደስታ ለደስታ በደስታ ግንበኛው የናቀው ጓንጉሌ ራሱ ነው ራሱ ነው የትዳር
ያማለ ያማለ ይኸው ጓንጉሌ ተዳረ ያማለ ያማለ ይኸው ጓንጉሌ ተዳረ ያማለ ያማለ ይኸው ጓንጉሌ ተዳረ ምን እያሰብክ ነው? የጊዜውን መሄድ ይነጉደዋል፣ ይጓዘዋል። የምን ጊዜም ይኸው ከሰጡን ጊዜ ግማሹን ካበደሩን ገንዘብ ግማሹን አጥፍተናል። ስራ የሚባል ነገር ግን የለም። ኩላሊት አትጨነቅ የኔ ጌታ። ባለን ጊዜና ገንዘብ ሰርተን እንከፍላችኋለን አይደል? አዎ። ትዳርና ልጅ የራሱ የሆነ በረከት አለው። አንተ በርትተህ ስራ ጀምር እንጂ በረከቱን አትችለውም። የምሰራው ስራ እኮ ግራ ገባኝ። እንደው አንተ ካለ ልምድ ምን ብሰራ ትመክረኛለህ? የሆነ እንደው ሱቅ አከራይተው እያመሰገነ ያለው ማን ነው? ሰው እባክህ ምንም ብታደርግለት አያመሰግንም። አንተንም ባይሆን እንደው ፈጣሪውን እያመሰገነ ያለ። ፈጣሪማ ስራም ባይኖር መመስገን አለበት። አሁን ፈጣሪ በሰው ወር የሚሰራ ቢሆን አስጠቁረኝ ነበር። ካርድ አለ? እኔ ጋር የለም። እዛች ጋር አንድ እናት አሉ። እሳቸው ጋር አለ፣ አመጣልህ። ለምን አንተ ካርድ አትይዝም? ሶፍት ማስቲካ ምናምን ብትይዝ እኮ አሪፍ ነው። እኔ አሁን በማገኘውና በምሰራው ደስተኛ ነኝ። የበለጠ ብትሰራ ደግሞ የበለጠ ደስተኛ ትሆናለህ። እውነቱን ነው። ለምን የበለጠ ማግኘት እየቻልክ በዚህች ብቻ ደስተኛ ትሆናለህ? እቺን ለማግኘት ነው ከቤት የወጣሁት። አግኝቻለሁ፣ ደስተኛ ነኝ። የበለጠ ብትሰራ ደግሞ የበለጠ ታገኛለህ። ምናልባት ከዚህ በላይ ደስታ አገኛለሁ ብዬ የሰዎችን ደስታ ብነጥቅስ? በእርግጥ እሱም እውነት አለው። ምክንያቱም አሁን እሱ ካርድ ቢይዝ ኖሮ እዛ ጋር ያለችው ሴትዮ ካርድ ሸጣ የምታገኘውን ደስታ አታገኝም ማለት ነው። የሰው ካልነካ ካልነጠቀ ለፍቶ ያገኘው ደስታ መጀመሪያውኑ የሱ የነበረ የተጻፈለትን ነው። ነገን ለመለወጥ ቤት መግዛት፣ መኪና መግዛት አትፈልግም? ገዝቼስ ደስተኛ ህይወት ይኖራል። ደስታም አሁንም ደስተኛ ነው ማለት የፈለገው የበለጠ ደስታ አትፈልግም ወይ? ተጨማሪ ደስታ አገኛለሁ ብዬ ያለኝን ባታስ? እንዴት ነው የምታጣው? እዚች ወንበር ላይ የማልሰማው ጉድ የለም። ሰው ሀብት ባገኘ ቁጥር ደስታና ሰላሙ እየራቁት እንደሚሄዱ አይቻልም። ካርዱን ገዝቼ ልምጣ? አይ ወደዛው ነን፣ ገዝተን እናልፋለን። ያዘው ዋው! በጣም ቆንጆ ስክሪፕት ነው። ወደሽ? በጣም ካራክተሯስ እንዴት አይሻል? ወይኔ በጣም ነው ደስ የምትለው። ግን እኛ ኦዲሽን የወሰድንባት ወንዷን ካራክተር አላየኋትም። አዎ እሷ የመጨረሻ ስክሪፕት ላይ ነው አድ የተደረገችው። እዚህ ላይ አንቺን ያስነበብኩሽ በደንብ እንድታያት እንጂ አይ ሆፕ ግን አብረን የምንሰራ ከሆነ የመጨረሻውን ፋይናል ስክሪፕት በደንብ ታነበዋለሽ። አረ እንደዚህ ራሱ አሁን ባለበት በጣም ቆንጆ ጽሁፍ ነው። ዛሬ አንዳንድ ስሜቶችን በደንብ አድርገን እናያለን። አይ እኔ ቅርብኝ። ግዴ ለምንም አይልሽ። ያው ካራክተሯን በደንብ አድርገን ለማግኘት ይረዳናል ብዬ ነው። አስቼ አንተ እዚህ ድረስ እየመጣ ነው ሰላም ሳትለን የምትሄደው? እዚህ እኮ ለአንድ ጉዳይ አጋጣሚ መጣሁኝና። እንዴት ነው? ፒስ ነው አለን ይመስገነው። ግባ እስቲ መኪናዬን መርቃት። መኪናዬን? አዎ። እንዴ
ተሸመተች እንዴ? ያው እግዚአብሔር ይመስገን። እንዴት ነው ወደድካት? በጣም ብስ ነው ይሄ። የጫንቋት ቢራ አለችና ግሮሰሪ አውርጄ የምትሄድበት አደርሳለሁ። አረ በፍጹም ለምን አለፋለሁ? ለምን አደክማለሁ? ችግር የለውም። እኔ በዚህ እሄዳለሁ። ምን ሆናላስ? የእናንተው ገንዘብ እኮ ነው። ተጠቀሙበት፣ ተገልገሉበት እንጂ ምን ችግር አለው? እሺ ያበደ ነው። እና የግሮሰሪ ስራ አሪፍ ነው፣ መኪና ያስገዛል ነው የምትለኝ? በጣም እንጂ አንተ ሚስት ስታገባኛን ፈታህን እንጂ ቤትም ገዛ ነበር። ቤትም ገዛ And ourselves. This is not going to be your typical history class where you're people packing. It's very different. It's like slavery, Holocaust. Think of this as a ride on a tour bus through some of the darkest moments of our history. Just then. አንዳንድ እኔ ከዚህ በላይ አንድ ከጠጣው ሰክራለሁ። አደልቀየው አንድ ላይ ጨምር። አስቼ ነገ እንገናኛለን። ጥርግ በሉ። ወይኔ አሸሩ አንዱ ሄድ አንዱ ይመጣል። አሲ ብቻህን ቀረ አይደል? ኧረ እንኳን ጥርግ አሉ። ጥርግ ይበሉ። ብቻችን መሆናችን ጥሩ ነው። እንደውም እኔ እናንተ ቅድም ያልጨረስነው ወሬ አለ። የምን ወሬ? ቅድም ምን አልከኝ? ግሮሰሪ ስራ ጥሩ ነው አዋጭ ነው አልከኝ። አዎ በጣም ጥሩ ነው፣ ግን ደግሞ መከራውን በዛው ልክ ነው። የምን መከራ? አስቼ ለምሳሌ ጠርሙስ ይሰበራል፣ ብርጭቆ ይሰበራል። ሰው ደግሞ ጠጥቶ ሳይከፍል ሊሄድ ይችላል። ያው እርስ በርስ ደግሞ ከተጣሉ እስርም ሊኖር ይችላል። እስር ከባድ ነው። እስር ከባድ። እስቲ አንድ ጨምርልኝ። አስቼ መሽቷል፣ ልንዘጋ ነው። ሲሄድ በዛው ልሸኝ። እንዲህ የተሰራ ነው መኪና የተገዛው ነው የምትለኝ? ገና አይደል እንደ ሰዓት። ቆይ ለምንድን ነው በሰዓቱ ማሰሉ? ወይኔ ቀርበኝ እባክሽ እትዬ፣ ይኸውልሽ ላስረዳሽ። ይኸውልሽ እትዬ ምን መሰለሽ፣ አንድ ፕሮጀክት እኮ ይኸውልሽ፣ አንድ ስራ ጥናት ላደርግ ገብቼ 1 2 እያልኩኝ ነው። እትዬ ምን መሰለሽ፣ ይህ የንጉስ ፊልም ፕሮዳክሽን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።
ና ናውጣ። በማን ኩላሊት ነው የጠጣው? ተናገር። ማን ፈቅዶልህ ነው የጠጣኸው? ይቅርታ፣ አስተካክላለሁ። የፈረምከው ወረቀት ላይ ዕዳዬን እስክከፍል አልጠጣም ብለሃል አይደል? እና አያዩኝም ብለህ ነው? የሰጠን እኮ የጦጣ ፍራንክ አለ። ይቅርታ አድርጉልኝ። ይሄ እኮ አጋጣሚ ነው። አጋጣሚ ነው። አስተካክላለሁ። ይቅርታ ብላ ብላ አያስማማኝ። የመጨረሻ ማስጠንቀቂያ ነው የምሰጥ። ከዚህ በኋላ አንዳች ነገር አረጋለሁ ብትል እንደ ጥላ እየተከተልኩ እቆጣጠርሃለሁ። ተግባባን? ተግባባን። ገንዘቡን እንዴት አደረጋችሁ? ኧረ ተይ አንቺ ልጅ ተይ፣ ብርድ አትዳፈሪ። ኧረ ልብስ ልበሺ። እሺ። ምንድን ነው ይህን ያህል ብርድ መዳፈር? የትዬ ተነሽ ልብስ ደርቢ። እሺ፣ እሺ። ላምጣልሽ እንዴ? አይ እኔ እመጣለሁ። እሺ፣ ስራ እንዴት ነው? ጥሩ ነው ጋሽ፣ ግን ያው እንዳሰብኩት እየሆነልኝ አይደለም። እንዴት? ሰው እንደውም ሲያገባ ስራው የተቃና ገንዘቡም የበረከት ይሆንለታል እንጂ ያንተ ምንድን ነው ተገላቢጦሽ ሆነ? ምን አውቄ ጋሽ። ስማ፣ ዝሙት በረከት ነው። ስማ፣ የምን ዝሙት? ወይ እርግማን አለብህ? የምን እርግማን? ምናልባት እንዲሁ ያሳዘንከው ቤተሰብ ወይም የረገመው ሰው ካለ ይቅርታ ጠይቅ እንጂ ትዳር የበረከት ቦታ ነው። እኔ የምለው ጋሺ፣ ረግመውኛል እንዴ? ምን አጥፍተህ ምን አድርገህ አንተን የምረግመህ? አለኝ ጊዜ የተረገመ ማን ነው? በአንተ ቦታው እዚህ የተከራየ ቤቴን እኮ አልቤርጎ አደረገው። እንዴት? ወጣች ሴት ገባች ሴት፣ ወጣች ገባች ሴት። ከውጭ ለሚያዩ እኮ
ይህ ፀጉር ቤት እንጂ የወታደር ቤት እኮ አይመስልም። እንዴ ጋሼ በፊት ወታደር ነበሩ እንዴ? እንዴታ! እኔ እኮ ነኝ ጦር ግንባር ላይ ያለውን ወታደር በሙሉ እያዘጋጀሁ ምግብ እየፈተፈትኩ እማበላ ነበርኩት ነኝ። አሃ በፊት ወታደር ቤት እያሉ ወጥ ቤት ነበሩ ማለት ነው። አይባልም አይባልም አይባልም። ወታደር ነው። እንዴት አደራችሁ? ማን እንዴት ዋላችሁ እላለሁ። ቀጥታ መኝታ ቤት መግባት መተኛት። እንዴት አመሸሽ? በአኒቨርሰሪያችን ቀን ጠጥተህ መጣህ አይደል? ረስተህ ሆኖ አይደል? ምን መሰለሽ እትዬ፣ ቆይ ላስረዳሽ። ጠጥቼ ሳረግም አልቀርም። ምን ብለው እንግዲህ ስጠጣ ነው አማቀው። እሺ ምን ይጠጣሉ? ምን ልጋብዙት? የተለመደችው ታች ምናቀት እናለ እኛ ምግቡን እናዘጋጃለን። የምናዘጋጅለት ሰራዊት ከፊድሮ ይኸውልህ የኔ አንበሳ እንደው ልብ ብለው ልጄን አይመስልም? እንዴት ዋሉ ጋሼ? የወደፊት ሚስቴ የልጄ እናት ይዤ መጥቻለሁ። እሰይ! ይኸውልህ እኔ ነኝ እንግዲህ ቆሜ የምድርህ የኔ ጀግና የኔ ኩራት። በሉ ጋሼ ደህና ደሩ። ጨዋታ ይዟል፣ አላቋርጡት። ተጫወቱ። እሺ የኔስ ጉዳይ? የምን ጉዳይ? ረግሞኛል አልረገሙኝም? አትጮህ አስቻለው፣ እንዳረግም። ወይኔ ኩራቴ! እሺ ለምንኝም፣ እሺ ለምን ሁለተኛ አልጠጣም። እሺ ይቅርታ አድርጉልኝ እባካችሁ፣ ማሩኝ እባካችሁ፣ እባካችሁ። የቲ ስራውም እንግዲህ አልሆን ብሏል። የቀረውን ገንዘብ መልሰን ያጠፋነውን ታገሱን ብንላቸው ነው የሚሻለው እንጂ ሰዎቹ አውሬዎች ናቸው፣ ጨካኞች ናቸው፣ አይምሩኝም። እንደውም ስራዬ እንዳይሳካ የሚያደርጉት እነሱ ሳይሆኑ አይቀሩም። ኧረ እንደውም ራሳቸው ናቸው ይመስለኛል። ኩላሊቴን ፈልገዋታል። አገኘው ያልኩት ሱቅ ድንገት ሳጠው፣ አገኘሁት ያልኩት ስራ ድንገት ሲበላሽ፣ ይሄ ገጠመኝ አይመስለኝም። ይሄ የነሱ ስራ ነው፣ የነሱ ስራ ነው እንጂ የሁሉ ጊዜ ስራ ስፈልግ ስራ ሳጠና አልገኝም ነበር። ግዴለሽም፣ ከነዚህ ሰዎች መራቅ አለብኝ፣ በፍጥነት መራቅ አለብኝ። ይኸው የሰጡን ጊዜም እያለቀ ነው። ምን ማድረግ ነው የሚሻለው? ጊዜ እንዲሰጡን ባገናኙን ሰዎች በኩል ጠይቃቸዋለሁ። እሺ ካሉ
አንተ ተረጋጋ። ወይኔ ኩላሊቴ፣ ማነው ጭንቅላቴ ሊፈነዳ? በቃ ትወናው መቆም አለበት። ኧረ የት ታይ፣ ምን እያልሽ ነው? ካራክተሩን እያገኘኋቸው ስመጣ ይቁም ትያለሽ እንዴ? እኔ በጣም አሳዘነኝ። በጣም እየተጨነቀ ነው። ግን እኮ ለውጥ አለው። እኛ ደግሞ የፈለግነው እሱን ነው አይደል? ሁኔታው ግን በጣም ያስጨንቃል። እሱም የመመለሻው ጊዜ ስለደረሰ ጭንቀቱ እየጨመረ ነው። በሽታ ላይ ሁሉ ሊጥለው ይችላል። የመመለሻውን ቀን አራዝመንልሃል ለምን አንለው? ድንገት ስናቆመው ተጠራጥሮ ወደ አላሰብነው አቅጣጫ እንደሄድ እፈራለሁ። እሺ እየቃዠ እየባነነ ይኑር ነው የምትሉት? አያስቅም። የምሬን ነው። እስኪ አንተም ከትወና ጥማት ወጣ በልና ለነገሩ መፍትሄ የሚሆን ነገር ለማሰብ ሞክር። ገና ለገና ካስተደርጊያለሁ ብለሽማ በእኛ የትወና ጥማት ላይ እንደዚህ ሙድ አትይዥም። እባክህ እኔም ላማለኝ በሰማይ ሆኖብኛል። እንዴት? እስካሁን እኮ ቀረጽ አልተጀመረም። ይዚች ይኸውልህ የማይሰጡኝ ምክንያት የለም። ዳይሬክተሩ ታመመ፣ ፕሮዲውሰሩ ከሀገር ወጣ። በቃ ሰበብ በሰበብ ያስቃል። ኧረ እባካችሁ የኔ ጉዳይ አንድ ነገር ነው። እነዚህ ሰይጣኖችን ለመዳፈር ቢያንስ መረጃ የሚሆነኝ ነገር መያዝ አለብኝ። አሁን ውስጥ ቢያስቀሩኝ ማን አለ ይባላል። ኩላሊቴን አስቀምጬ አልገባ ነገር ራቅ ብሎ የሚከታተለኝ ሰውም አያስፈልገኝ። ይኸው ምን አልኩ፣ ራሳቸው ናቸው። እኔ እኮ ግርም የሚለኝ ገና ብርጭቆ ሲይዝ የተጣለ አጥንት እንዳገኘ ጉንዳን ዙሪያዬን ይከቡኛል። ቆይ እኔ ምንድን ነው የሚሻለኝ? አንተ ሰውዬ ላጠጣ ብለህ ጠርተህ ደሜን ልታስጠጣው ነው እንዴ? አሎ፣ ችግር አለ? አረ የለም። ድንገት እኮ ሰው ሰላም ልል መጣሁና ወይ ማን ይህን ብርጭቆ እኔ ጋር እንዳስቀመጠው የኔ አይደለም፣ እኔ እየጠጣሁ አይደለም። አንተ ታላግጣለህ እንዴ? ለምን የራስህን አትጫወቱ? አውቄያችኋለሁ እኮ ማንነታችሁን ለይቻለሁ። ለምን ትከታተሉኛላችሁ? ገንዘቡን እከፍላለሁ አልኩኝ፣ እከፍላለሁ እኮ አልከፍልም አላልኩም። እናንተ ስለምን እኔን ተከታትላችሁ ጉድ ትሆናላችሁ? ሙድ እያስክ ነው? አይ ገንዘብ ቢይዝ አይሻልም ሙድ ከሚይዝ? ገንዘብ ሙድ መያዝ ካልቻልክ ቢያንስ ስነ ስርዓትን ትይዛለህ። ምን ሆነ ነው? ከማን ጋር ተጣልተህ ነው? እነዛ ሰዎች ናቸው። ምን ቀን እዚህ ነገር ውስጥ እንደገቡ አላውቅም። የትኞቹ ሰዎች? የትኞቹ ሰዎች አትበይ። አንዳንቺ ነሽ እዚህ ነገር ውስጥ ሁሉ የከተትሽ። የትኞቹ ሰዎች ትላለሽ? ምንም ሳልዘጋጅ ትዳር ውስጥ ካልገባ ብለሽ ከተትሽ። ለአንቺ ቤተሰቦች ደስታ ብዬ ኩላሊቴን አፍንጫዬን ተሸራርፌ ማለቅ አለብኝ? አለብኝ ወይ ንገሪኝ እስቲ። አለብኝ ወይ? የለብኝም። ግን አንቺ
አስቼ አስቼ መጡ። ተዘጋጅቼ እጠብቃቸዋለሁ። አንቺን አስረውማ እንዲደራደሩብኝ እድል አልሰጣቸውም። አልፈራቸውም። አንዴ መጡ ማለት እኮ ሁሌ ይመጣሉ ማለት አይደለም። ደግሞ እኮ እኛ ካልከፈትንላቸው ከፍተው አይገቡም። ተጫወተብኝ፣ ሸወደኝ። ማ ይሄ አዲስ የጠበሽው ልጅ አይደለም። እሱማ ዛሬ የሚመረቅ ፊልም አለ አብረን እንሄዳለን። ከዛ እሺ ብየው ገብተን አየን። እሺ ከዛ እሰራታለሁ ብዬ ተስፋ ያረኳትን ስለማመድ የከረምኩትን ስክሪፕት ፊልሙን አየሁት። ለካ የተሰራ ስክሪፕት ነው ትሰሪያለሽ ብሎ ሲጫወትብኝ የከረመው። በቃ ተረጋጊ። ይሄን ባሰሪ ሌላ ትሰሪያለሽ። ደግሞ ላንቺ ያለው የት ይሄዳል? እንጃታልክሽ ያትየሊኮ በሌላ ሰው መሰራቱ አይደለም እኮ የሚያስለቅሰኝ። እና ምንድነው? ይኸውልሽ ዋናዋን ገጸ ባህሪ ነው ማሰራሽ አለኝ። እሺ አልኩት። ከዛ ለብቻችን መለማመድ አለብን ሲለኝ እሺ ብየው ሄድኩኝ። የስካሩ ስሜት አልመጣልሽም፣ ሰክረሽን ሞክረው አለኝ። ከዛ ሰከርኩ። ከዛ ስነቃ አብሬው ተኝቻለሁ። ወይኔ ሩቴ፣ ወይኔ 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 ተጫወተብኝ። ከዛ ብታይ ዛሬ ስደውልለት ስልኩ አይሰራም፣ ጭራሽ ብሎክ አድርጎኛል። ለነገሩ ስራውን ስለሚያውቅ በጣም ነው የገባኝ። ጋሽ አልሰከሩም አይደል? አረ በፍጹም በፍጹም። ያኛው ነው ቤቱ ቀዩ። ሄጄ በር አንኳኳለሁ። እንደተከፈተልኝ ሰዓት ይይዛሉ። ከገባው ከ20 ደቂቃ በላይ ከቆየው ብለው ሰፈሩን ያቀልጡታል። ሰው ሲሰበሰብ ምን ሆኑ ሲሉት ጓደኛዬ እዚህ ልጄ ማለት ይችላሉ እዚህ ቤት ውስጥ ገብቶ ቀርቷል፣ ይሄ ቤት ይፈተሽልኝ፣ አፍኖት ይሆናል ይላል። እሺ ተግባባ? ተግባባ። ሂድ ሂድ። አቤት። ወደ ውስጥ መግባት ፈልጌ ነበር። ቀን ቀን አይሰራም። ምን ፈልገህ ነው? አለቃ የሉም? አለቃን ፈልጌ ነው። አልገባኝም። እርሳቸው እኮ እዚህ አይኖሩ። ወንጀለኞች ስለሆኑ እንዲህ በቀላሉ አይገኙ። እነሱ ሲፈልጉን ግን ድንገት አጠገቤ ከችላሉ። ቆይ የማደርገውን ያውቃል። ስጠጣ ድንገት አጠገቤ መገኘታቸው አይቀርም። ስለዚህ ሄደን እንጠጣለን። እንሂድ። እሺ አንሹ ታወቅሽ ማለቀው ቁጥር ነው። አንሹ ቢሆንስ? ሄሎ፣
ፊልም ፕሮዳክሽን ነበር የምንደውለው። ከዚህ በፊት ኦዲሽን ሰተሽ የተመረሽበት ስራ ሊጀመር ስለሆነ ከዳይሬክተሩ ጋር እንድትገናኙ ነበር። ባለጌዎች ናችሁ። እሺ ውሾች፣ የሰው ህልም የምትሰርቁ ሌቦች ናችሁ እናንተ። ሁለተኛ በዚህ ስልክ እንዳትደውል እሺ። ነውረኛ ናችሁ። ማን ነው እንዴ? ኦዲሽን ከወሰድሽበት ቦታ ነው ስለተመረጥሽ ዳይሬክተሩን አግኙ ይለኛል እንዴ? ለመዷ ባለጌ እንዴ! ይሄ ከኦዲሽን ስንወስድ የተደወለበት የቢሮ ስልክ ነው። እባክሽ የራሳቸው ጉዳይ። እነዚህ ትክክለኛዎቹ ሊሆኑ ይችላሉ። ሳታረጋግጭ እንደዚህ መናገር አልነበረብሽ። ትክክለኛ ሰዎች ከሆኑ ደውልላቸውና ትሄጃለሽ። እዚህ ሁሉ ነገር ውስጥ የገባው እኔ ገፋፍቼ ነው። ልጄ ይቅር በለኝ። ለዚህ ሁሉ መከራ ተጠያቂው እኔ ነኝ። እንዴት የልጄ ምትክ አሳቅቃለሁ? አሁን እኔ ሰው ነኝ ወይ? ልጄ በጣም ይቅርታ አድርግልኝ። ልጄ ይቅር በለኝ። ጋሼ አሁን እኮ ሁሉም ነገር በቃ አልፏል። ጋሼ እያለቀሱ ነው እንዴ? የለም ዝናብ ወርዶብኝ አታይመረጥብኝ። አረ ጋሼ አሎቴ ወንድ ልጅ ከሆነ ክርስትናውን ለመስጠት ሄሎ እሺ በጠዋት እመጣለሁ። ምንድን ነው? ከዚህ በፊት ለፈረንጆች የሚሸጥ ቤት ነበርና ያሳየናቸው። ፈረንጆቹ ቤቱን ገዝተውት የደለለውን ብር እኔ ካልመጣው አልሰጥም ብለዋቸው እኮ ነገ ጠዋት መጥተህ ብሩን ውሰድ እኮ ነው የሚሉኝ። ጋሺ ቀላል ገንዘብ መሰለህ እንዴ? የትናየት ቤተሰብ አለን። እንኳን ደስ አላችሁ። የትናየት 3.2 ኪሎ ግራም ወንድ ልጅ በሰላም ተቀላቅላለች። ገብታችሁ ማየት ትችላላችሁ። አላልኩም። እንደውም በሊስቱ ጋሼ ይኸውልህ አይደለም በዚህ ኢንተርኔት አልሄድም። በቃ የማን አባት ነው ልጁ ወልዶ ቤቱ ሄዶ የሚይዘኝ? አልሄድም አልኳል። ምንድን ነው? ያሴ እንዴት ነው እንጂ እንዴ ምን አደረኩ እንዴ? ምን ነው ቤቴን ትቼ እዚህ ሳድር ዝም ትለኛለህ? ምን አይነት ክፋት ነው እንዴ? እኔ እኮ ሮጬ የመጣሁት ያንተን ችግር ልካፈል ነው እንዴ። ሂድ ማለት ከብዶ ነው? ሂድ ብዬ ነበር እኮ እምቢ ብለህ ነው። ቢሆንም ቀስቅሰህ ሂድ ማለት ማንን ገደለ? ጋሽ እንዴ በጫማ በባዶ ሁለት ነው ጫማ ማለት ወደድለ ወደ ሰው ደስ ስለሚል አብረን እንሄዳለን። ነገር በጣም ጫማ አርክ ያለ አበረኩም አወንታ አልሄድክም እንዴ? ሌላ የምስራች አለ። ምንድን ነው እሱ? ለስራ ካመለከትኩባቸው መስሪያ ቤቶች ከአንዱ ስራ እንዲጀምር መልዕክት ደረሰ። አየኛ ልጅ ገና ከመወለዱ በረከት በበረከት አደረገ። ታዲያስ ስሙን በረከትን በል። ትክክለኛ ስም ምን ነው? የት እንደሆነ አላውቅም እንጂ የሆነ ቦታ የማውቀው ሰው መሰለኝ። አየህ
የመውለድ መጥፎ ጎኑ ደግሞ ይሄ ነው። ብዙ ነገር ያስረሳል። ና እኔማ ሲያየኝ ያቀኛል ብዬ በጣም ደንግጬ ነበር። አስቼ በዛው ሜካፕ በሌላ ልብስ ሌላ ቦታ ቢያይ ራሱ አያውቅም። የኔ ባል እኮ አያስተውልም። ቅድም እኮ ስንጋጭ የት ነው የማውቀው ብዬ ተጨንቄ ነበር። ለካ የትዬ ጓደኛ ነህ። ዛሬ እንዴት ብቻዎትን መጡ? ያው የሚተናኮልን ሰው ለማስታገስ ነው አብረው የሚመጡት። አንተን ደግሞ ሳይህ ጎበዝ ታታሪ የሥራ ሰው ነህ። ያው እንደዚህ ያለ ቀን ወዳይን ልክፈል ለሚል ወጣት በጋርድ ታጅቦ መምጣቱ ምን ይጠቅማል ብዬ እኮ። እኔ ገንዘቡን በሰዓቱ እንደምከፍል መጀመሪያም እርግጠኛ ነበር። እንደምታዩት በገንዘቡ ትዳር መስርቼበታለሁ። የእርሶን ዕዳ ከፍያለሁ። ይህንን ውል ስፈርም መጀመሪያ እንደምከፍል እርግጠኛ ስለነበርኩ ነው የፈረምኩት። እናንተ ግን በየሰው ቤት እየሄዳችሁ ሰው የምታስጨንቁት ነገር ጥሩ ነው? ለሌላ ጊዜ ግን እናንተም ገንዘብ የሚያስፈልጋችሁ ከሆነ እንረዳዳለን። ሳቆት ለየት ይላል። ምን ነው ገንዘብ ሲያገኙ እንደዚህ ነው እንደሚያደርጉት? ሰው እንዴት አራስ ጥየቃ መጠጥ ይዞ ይመጣል? እና እያጠባሽ ግን ጥሩ ነው። ኧረ ለእኔ አይደለም ለአንተ ነው። እኔማ አልጠጣም። ቀረ እኮ አፌ ልጄን ይሸታል። ጌታ Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Welcome ልደት ለቤቲ፣ welcome ልደት ለቤቲ፣ welcome ልደት፣ welcome ልደት፣ welcome ልደት። ሂሩት ምን ሆና ነው የቀረችው? እሷ ነበር የምታባብለው። ቀረጻ ነበር። አሁን ምን ነው አሁን አንተ የሳቀውን አይነት ሳቅ የሚስቅ አንድ የማይረባ ሽማግሌ ያውቃለሁ። ከየት ማን ጠርቶት መጣ ብዬ እኮ ደንግጬ ነው። ይቅርታ ተጫወቱ እንዴ?
ይህ የንጉስ ፊልም ፕሮዳክሽን የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።